እስኪ ለአንድ ሰከንድ ሙሉ በሙሉ ቆም ብለሽ ራስሽን ጠይቂ። ሕይወትሽ ውስጥ ከራሴ በላይ እወደዋለሁ ያልሽው ህልምሽን፣ ጊዜሽንና ሙሉ ስሜትሽን አሳልፈሽ የሰጠሽው ወንድ መጨረሻው ምን ሆነ? ስልክ መመለስ ቀርቶ መልእክትሽ ሳይመለስ ለሰዓታት ሲቀመጥ ያሳለፍሻቸው ጨለማ ሌሊቶች እናም ምን አጎደልኩበት ብለሽ በራስሽ ላይ የፈረድሽባቸው ጊዜያት ታወሱሽ? እውነቱ ግን ሙሉ በሙሉ ተገላቢጦሽ ነው። ችግሩ ያንቺ ማነስ ወይንም አለመብቃት አልነበረም። ይልቁንም እያደረግሽው የነበረው እያንዳንዱ ነገር፣ ያሳየሽው ትኩረት፣ ያደረግሽው ቅርበትና ያፈሰስሽው ፍቅር በእርሱ አይምሮ ውስጥ ዋጋሽን በገዛ እጅሽ እንዲወርድ እያደረገው ነበር። በወንዶች አይምሮ ውስጥ ያለውን እውነተኛ ምስጢር ታውቂያለሽ? ፍቅርሽንና ሕይወትሽን በነፃ ስለሰጠሽው ብቻ አንድ ወንድ ዋጋ ይሰጠኛል ብለሽ ካመንሽ ይህ ትልቅና ዋጋ የሚያስከፍል የስነ ልቦና ቅዠት ነው። እኛ ወንዶች በነፃ ያገኘናቸውንና ያለምንም ውድድር እጃችን ላይ የገባን ነገር አናከብርም። አንድን ወንድ ላለማጣት ብለሽ ከልክ በላይ የምትደክሚለት፣ ፍላጎቱን ሁሉ የምታሟይለትና ሁልጊዜ ዝግጁ የምትሆኝለት ግንኙነት ዋጋሽን ዝቅ ያደርገዋል እንጂ በፍጹም ተፈላጊ አያደርግሽም። ወንዶች በቀላሉ የሚቆጣጠሯትን፣ ስሜቷን በሙሉ የሚያውቁላትንና ሁልጊዜ እጃቸው ላይ ያለችውን ሴት በፍጹም አይናፍቁም። ወንዶች በአይምሯቸው ውስጥ ከፍተኛ ቦታ የሚሰጡትና ሌትና ቀን የሚያስቧት፣ ጥረት አድርገው ሊደርሱባት የሚታገሏትን፣ ሙሉ በሙሉ ሊቆጣጠሯት የማይችሉትንና የራሷን ድንበር የምታስከብር ብልህ ሴት ነው። በዚህ ቪዲዮ ውስጥ የምነግርሽን ወሳኝ የስነ ልቦና ሕግ ከተረዳሽ ከዛሬ በኋላ አንቺ እርሱን ለማስደሰት አትሮጪም። ይልቁንም እሱ ስለ አንቺ ደጋግሞ እንዲያስብና ዋጋሽን በሚገባ እንዲያውቅ ታደርጊዋለሽ። እስከ ቪዲዮ መጨረሻ ድረስ አብረሽኝ ከቆየሽ እውነተኛ ተፈላጊነትሽን የምታረጋግጭበትን የስነ ልቦና ምስጢር ሙሉ በሙሉ አስደምጥሻለሁ። እስካሁን ድረስ በማህበረሰቡና በጓደኞችሽ ሲነገርሽ የነበረው ባህላዊ ምክር አብዛኛው ተገላቢጦሽ ነው። ደግ ሴት ሁኚ፣ አትከልኪው፣ ፍቅርሽን በየቀኑ አሳይ፣ ሁልጊዜ አብረሽው ሁኚ ተብለሽ እንደነበር አውቃለሁ። ይህንን ሁሉ አድርገሽ ግን ያገኘሽው ውጤት ምን ሆነ? መናፈቅ፣ መጨነቅና ሊሳሳልሽ ሲገባው ይልቁንም ትኩረቱን መቀነስ፣ መራቅና አንቺን እንደ ተራ ነገር መቁጠር አልጀመረም? ምክንያቱም ራስሽንና ፍቅርሽን ሙሉ በሙሉ አሳልፈሽ ስትሰጪ በአንቺ ላይ ሊኖረው የሚችለውን የመፈለግና የማወቅ ጉጉት ገድለሽዋል። አይምሮ በአንቺ ሙሉ በሙሉ እርግጠኛ ስለሆነ ስለ አንቺ ማሰብና መጨነቅ ያቆማል። የወንዶች አይምሮ የሚመራበት አንድ ድብቅ የስነ ልቦና ሕግ አለ። ከዚህ ቪዲዮ በኋላ እውነተኛ ተፈላጊነትሽን የምታረጋግጭባቸውና ሕሊና ውስጥ እንድትቀሪ የሚያደርጉሽ 10 ዋና ዋና የስነ ልቦና ሕጎች አስደምጥሻለሁ። 5ኛውና 10ኛው ሕግ ግን ሕይወትሽን ሙሉ በሙሉ የሚቀይሩ ናቸው። እስኪ ለአንድ ሰከንድ ያክል ወደ ሕሊናሽ ተመለሽና ራስሽን በቅንነት ጠይቂ። ያሽውን አስፈላጊ ሥራ በአስቸኳይ አቋርጠሽ ከጓደኞችሽ ጋር ያለሽን ፕሮግራም ሰርዘሽ ወይንም በቃላት ልትገልጪው በማትችው ድካም ውስጥ ሆነሽ እሱ ስልክ ሲደውል ወይንም መልእክት ሲልክልሽ በሰከንዶች ውስጥ አለውልህ ስትይ ስንት ጊዜ ራስሽን አግኝተሻል? መልእክቱ በገባ በሁለተኛው ሰከንድ መልስ ካልሰጠሽው፣ ፍቅርሽን እንደምትፈልጊው ወይንም መልስ ለመስጠት ከዘገየሽ እርሱን የምታጩ መስሎሽ በስጋት ተውጠሽ አታቂም? አብዛኞቹ ሴቶች የሚሰሩት ትልቁ አደገኛ ስህተቴ ነው። በፍጥነት ከመለስኩለት፣ በፈለገበት ሰዓት ዝግጁ ሆኜ ከተገኘውና ጥሪውን ካላከሸፍኩበት ምን ያክል እንደምወደው ይረዳል፣ ይበልጥ ይቀርበኛል ብለው ያምናሉ። እውነታው ግን አስገራሚና ሙሉ በሙሉ የተገላቢጦሽ ነው። በወንዶች የስነ ልቦና መዋቅር ውስጥ አንቺ ሁልጊዜ ያለምንም ገደብ ዝግጁ ስትሆኝለት የሚፈጠረው ነገር ፍቅር ወይንም መከባበር አይደለም። ይልቁንም ፍጹም እርግጠኝነት ነው። አንድ ወንድ በእንቅስቃሴሽ፣ በጊዜሽና በመኖርሽ ላይ 100% እርግጠኛ ከሆነ በአይምሮ ውስጥ ስላንቺ የሚፈጠረው መናፈቅ፣ የሞቅ ጉጉትና አንቺን ለማግኘት የሚደረገው ጥረት ሙሉ በሙሉ ወደ ዜሮ ይወርዳል። አንድ ድብቅ የወንዶችን አይምሮ ሕግ ልንገርሽ።
ወንዶች ዋጋ የሚሰጡት በቀላሉ ማግኘት ለማይችሉትና ለመድረስ ለሚደክሙበት ነገር ብቻ ነው። ስልክ ሲደውል የስክሪኑን ብርሃን እንዳየሽ በሰከንድ ውስጥ የምታነሺ ከሆነ እሱ እፈልግሻለሁ ብሎ በጠራሽ ቦታ ሁሉ የራስሽን ሕይወት ረስተሽ የምትሮጪ ከሆነ ለአይምሮ የምታስተላልፊው ድምፅ አልባ መልእክት አንድ ብቻ ነው። እኔ የራሴ ዓላማ፣ የራሴ ሥራና የራሴ ዋጋ የለኝም፣ ሕይወቴ አንተ በከፈትከው በር ላይ ብቻ የተንጠለጠለች ናት የሚል ድምፅ አልባ መልእክትን ያስተላልፋል። ሁልጊዜ ዝግጁ አለመሆን ማለት ኩራት ማሳየት፣ ጨዋታ መጫወት ወይንም ወንዱን ለማሳደድ ብሎ ድራማ መፍጠር አይደለም። ሁልጊዜ ዝግጁ አለመሆን ማለት የራስሽን ስብዕና፣ ጊዜሽንና ሕይወትሽን ማክበር ማለት ነው። የራስሽን ዓላማ፣ የራስሽን ሥራ፣ የራስሽን ጓደኞችና የራስሽን የብቸኝነት ጊዜ አጥብቀሽ ያዢ። እርሱ ሲደውል እጅሽ ላይ አስፈላጊ ሥራ ካለ ሥራሽን አጠናቀሽ በረጋ መንፈስ መልሰሽ ደውይለት። የራስሽን የሕይወት መርሃ ግብር ለሱ ጊዜያዊ ፍላጎት ብለሽ አታፍርሺ። አንድ ወንድ እርሷ የራሷ ግብና ጠንካራ ዓላማ ያላት ሴት ናት፣ በፈለግኩበት ሰዓት አግኝቻት የምጫወትባት ተራ ሴት አይደለችም ብሎ ሲረዳ ብቻ ነው በአይምሮ ውስጥ ፍርሃትና ክብር የሚፈጠረው። ስላንቺ በየቀኑ እንዲያስብ እንዲናፍቅሽና ቦታሽን እንዲያውቅ የሚያደርገው ይህ የግል ድንበርሽ ነው። አስታውሺ፣ ሁልጊዜ ዝግጁ የሆነች ሴት በእኛ በወንዶች ዘንድ በፍጹም አትናፈቅም። እስቲ አስቢው፣ ገና በሁለተኛው ወይም በሶስተኛው መገናኘታችሁ ስለ አጠቃላይ የሕይወትሽ ታሪክ፣ ስለ ቀደሙት አሳዛኝ ግንኙነቶችሽ፣ ስለ ውስጣዊ ፍርሃቶችሽና ስለ ወደፊት ህልሞችሽ ሁሉንም ነገር አውጥተሽ ተናግረሽ አታውቂም? ሁሉንም ነገር በግልጽ ብነግረው ግልጽነቴንና ቅንነቴን ይረዳል፣ ይበልጥ ይቀርበኛል ብለሽ አምነሽ ይሆናል። ግን እውነታው ይህ ነው። ሁሉንም ነገር አውጥተሽ ከተናገርሽ ከጥቂት ጊዜያት በኋላ የእሱ ጉጉት እየቀነሰ ትኩረቱ እየወረደና አንቺን እንደተነበበ ክፍት መጽሐፍ ቆጥሮ እንደ ቀድሞ ሊያይሽ ይችላል። ይህ በአጋጣሚ የሆነ ነገር አይደለም፣ የወንዶች አእምሮ የሚሰራበት ጥልቅ የሥነ ልቦና ሕግ ውጤት እንጂ። ወንዶች በተፈጥሯቸው አዳኞችና እንቆቅልሽ ፈቺዎች ናቸው። በአእምሮአቸው ውስጥ የመፈለግና የማወቅ እሳት እንዲነድ የሚያደርገው ሙሉ በሙሉ ያልተፈታውና ገና ያልደረሱበት የሴቷ ሚስጥራዊ ማንነት ነው። አንቺ ግን ገና ከጅምሩ ሁሉንም ታሪክሽን፣ ስሜትሽንና ደካማ ጎንሽን ከፍት አድርገሽ ስታስቀምጪለት አእምሮ የሚፈታውን እንቆቅልሽ፣ የሚመረምረው ሚስጥርና የሚጥርለት ነገር ያጣል። የሱ የሞቁ ጉጉት የሞተ ዕለት በአእምሮ ውስጥ ስላንቺ ያለው መናፈቅና ማሰብ አብሮ ይሞታል። ስሜታዊ ሚስጥራዊነትሽን መጠበቅ ማለት ውሸታም መሆን ወይንም ቅንነት ማጣት አይደለም። ስሜታዊ ሚስጥረኝነትሽን መጠበቅ ማለት የውስጥ ማንነትሽን፣ የሕይወትሽን ጥልቅ ታሪክና ስሜትሽን በተገባው ጊዜና ለሚገባው ብቻ በጥቂቱ ማካፈል ማለት ነው። ስለ ራስሽ ሁሉንም ነገር በአንድ ጊዜ አታውጪ። ስለ ቀድሞ ሕይወትሽ ዝርዝር ነገር አታውሪ። ሐሳቦችሽንና ህልሞችሽን በጊዜ ሂደት እሱ ጥረት አድርጎ በአንቺ ሕይወት ውስጥ ቦታውን እያረጋገጠ ሲመጣ ብቻ በትንሽ በትንሹ ግለጭለት። አንድ ወንድ ስለ እሷ ገና ያልደረስኩበት የማላውቀው ጥልቅና ማራኪ ማንነት አላት ብሎ ሲያስብ አእምሮ እያደር በደቂቃና በሰዓታት ልዩነት ስላንቺ ማሰብ ይጀምራል። ያልተነበበችና ሚስጥሯ ጥልቅ የሆነች ሴት በወንዶች ሕሊና ውስጥ ለዘላለም ተፈላጊ ሆና ትኖራለች። እስኪ ለአንድ አፍታ ቆም ብለሽ ሕይወትሽን ተመልከቺ። ከሱ ጋር ከተዋወቃችሁ በኋላ የራስሽ የነበሩ ህልሞችሽ፣ የጀመርሻቸው ስራዎች፣ የትርፍ ጊዜ ፍላጎቶችሽና ከጓደኞችሽ ጋር የነበረሽ ግንኙነት ወዴት ገቡ? እሱ ደስ እንዲለው ብለሽ የራስሽን እቅድ ሰርዘሽ እሱ ነፃ የሚሆንበት ሰዓት ብቻ ለመጠበቅ ስልክሽን እያየሽ ስንት ምሽቶችን በብቸኝነት አሳለፍሽ? ሕይወቴን ሙሉ በሙሉ ለሱ ከሰጠውና በሱ ዙሪያ ከተሽከረከርኩኝ ምን ያክል እንደምወደው ተረድቶ ይበልጥ ያፈቅረኛል ብለሽ አምነሽ ይሆናል። ነገር ግን እውነታው እጅግ አስገራሚ ነው። አንቺ የራስሽን ሕይወት ትተሽ በሱ ዙሪያ መሽከርከር በጀመርሽ ቁጥር የሱ አብሮነትና ፍላጎት እየቀነሰ ይመጣል። የራስሽን ዓላማና ግብ ስትይ በሱ አይን ውስጥ የመጀመሪያውን ሳቢነትሽንና ማግኔቲክ ባህሪሽን ታጫለሽ።
ወንዶች በተፈጥሯቸው ወደ ጠንካራ የራሷ ህልምና አቅጣጫ ወዳላት ሴት ይበልጥ ይሳባሉ። አንድ ወንድ መጀመሪያ ሲያይሽ የወደዳት ሴት የራሷ ህይወት፣ የራሷ ፍላጎት፣ የራሷ ትልቅ ዓላማና የራሷ ዓለም የነበራትን ሴት ነው። ነገር ግን ፍቅር የያዘሽ መስሎሽ የራስሽን ህይወት ትተሽ የእሱ ጥላ ብቻ ስትሆኚ በገዛ እጅሽ ያንን የሳብሽበትን ትልቅ ኃይል ታጠፊዋለሽ። የራስሽን ህይወትና ዓላማ ማስቀደም ማለት እሱን ችላ ማለት ወይንም አትኩሮት አለመስጠት አይደለም። የራስሽን ህይወትና ዓላማ ማስቀደም ማለት እሱ የህይወትሽ ማዕከልና ብቸኛው የደስታሽ ምንጭ ሳይሆን የሞላውና የሚያምረው ህይወትሽ ተጨማሪ አካል እንዲሆን ማድረግ ማለት ነው። የራስሽን ትምህርት፣ ስራሽን፣ የንግድ እቅድሽን፣ የጤናሽን ሁኔታና የውስጥ እድገትሽን ከማንኛውም ነገር በላይ አስቀድሚ። የራሷ ዓላማ ያላት ሴት፣ የራሷ ደስታ በእሱ ውሳኔ ላይ ብቻ ያልተንጠለጠለ ሴትና የራሷ ጠንካራ ዓለም ያላት ሴት ለማንኛውም ወንድ ትልቅ ማግኔት ናት። አንድ ወንድ እሷ ያለኔም ቢሆን የምታምርና የሚያበራ ህይወት አላት፣ እኔ በህይወቷ ውስጥ ለመቆየት ጥረት ማድረግ አለብኝ ብሎ ሲያስብ ብቻ ነው ዋጋሽን የሚያውቀው። አስታውሺ፣ የራሷን ዓላማና ህይወት የምታከብርን ሴት ወንዶች በፍጹም አያቃልሏትም፣ ይልቁንም ለዘላለም ያከብሯታል። እስኪ ራስሽን በቅንነት ተመልከቺ። እሱ ባልተጠበቀ ሁኔታ ድምፁን ሲቀይር፣ መልእክት ለመመለስ ጥቂት ሰዓታት ሲዘገይ ወይም ባልተረዳሹ ምክንያት ሲርቅሽ በውስጥሽ የሚፈጠረው የጭንቀትና የድንጋጤ ማዕበልን አስታውሽ። በሰከንዶች ውስጥ የልብ ምትሽ ሲፈጥን ሌላ ሰው አለው እንዴ በሚል ፍርሃት ተውጠሽ ሁኔታውን ለማስተካከል በረጅም መልእክት ስትማጸኝ ወይንም በስሜት ተገፋፍተሽ የቁጣና የቅሬታ ማዕበል ስታወርጅበት ስንት ጊዜ ራስሽን አግኝተሻል? ስሜቴን በግልጽ ካሳየሁትና ቅሬታዬን በቁጣ ገልጬ ከተከራከርኩት ስህተቱን ተረድቶ በፍጥነት ያስተካክላል፣ ይበልጥ ይንከባከበኛል ብለሽ አምነሽ ይሆናል። እውነታው ግን አስገራሚ ነው። አንቺ በስሜት በተናጥሽና በሮጥሽ ቁጥር የሱ መራቅ፣ የሰጠሽ ዋጋ መቀነስና ከአንቺ የመሸሽ ፍላጎቱ እየጨመረ ይመጣል። ይህ ትልቅ የስነ ልቦና እውነት ነው። አንድ ወንድ የስሜትሽን መቆጣጠሪያ ቁልፍ በእጁ እንደያዘ ሲያውቅ በእሱ ዘንድ ያለሽ ሳቢነትና አክብሮት በቅጽበት ይወርዳል። ወንዶች በስሜት በትንንሽ ነገር በሚደነግጡ፣ ድንገተኛ የባህሪ ለውጥ በሚያሳዩና ደስታቸው ወይንም ሰላማቸው በወንዱ ድርጊት ላይ ብቻ የተንጠለጠሉ ሴቶችን ይርቃሉ። በአንጻሩ ወንዶችን በፍጹም ማግኔቲክ ኃይል የሚስባቸውና የሚያስደነግጣቸው በከፍተኛ ስሜታዊ መረጋጋት ውስጥ የምትኖር ሴት ናት። የስሜት መረጋጋት ማሳየት ማለት ስሜት አልባ መሆን ወይንም አለመቆርቆር አይደለም። የስሜት መረጋጋት ማለት የውስጥ ሰላምሽን፣ ደስታሽንና ዋጋሽን በሌላ ሰው ጊዜያዊ ባህሪና ውሳኔ ስር አሳልፈሽ አለመስጠት ማለት ነው። እሱ ሲርቅሽ በድንጋጤ ፈጣን ምላሽ አትስጪ፣ አትጨነቂ፣ አትማጸኙ ወይንም ረጅም የቅሬታ ድራማ አትክፈቺ። ይልቁንም ወደ ራስሽ መረጋጋት ተመለሺ። በረጋ መንፈስ፣ በጸጥታና በከፍተኛ በራስ መተማመን ሁኔታዎችን ይለፊ። አንድ ወንድ እሷ በትንሽ ነገር የምትበጠበጥ ተራ ሴት አይደለችም፣ የውስጥ ሰላሟንና ደስታዋን በእኔ ባህሪ ላይ አልሰቀለችውም ብሎ ሲረዳ በአይምሮ ውስጥ ትልቅ ድንጋጤና አክብሮት ይፈጥራል። አስታውሺ፣ ስሜቷንና የውስጥ ሰላሟን መቆጣጠር የምትችልን ሴት ወንዶች በፍጹም ሊጫወቱባት አይችሉም። ይልቁንም ይፈሯታል፣ ያከብሯታል፣ ደጋግመውም ያስቧታል። እስኪ ለአንድ አፍታ ሕይወትሽንና የወሰንሻቸውን ውሳኔዎች ቆም ብለሽ መርምሪ። አንድን ነገር ማድረግ ስትፈልጊ፣ መልበስ የምትፈልጊው ልብስ ስትመርጪ፣ የትምህርት ወይንም የሥራ አቅጣጫሽን ስትወስኚ፣ ወይንም ከጓደኞች ጋር ልትወጪ ስታስቢ የራስሽን ፍላጎት አጣጥለሽ እሱ ምን ሊሆን ይፈቅድልኝ ይሆን በሚል ፍርሃት ውስጥ ስንት ጊዜ ራስሽን አግኝተሻል? የእሱ ፍላጎትና አስተያየት የሕይወትሽ ብቸኛ መመሪያ እንዲሆን ፈቅደሽ የራስሽን ጠንካራ አቋምና መመሪያ አሳልፈሽ ሰጥተሽ አታውቂም? በእያንዳንዱ ውሳኔ ላይ እሱን ካስቀደምኩና እሱ የሚለኝን ብቻ ካደረግኩኝ ታዛዥነቴንና ፍቅሬን ተረድቶ ይበልጥ ያከብረኛል፣ አይተወኝም ብለሽ አምነሽ ይሆናል። ነገር ግን እውነታው እጅግ አስገራሚ ነው። አንቺ የእሱን ውሳኔ ብቻ እየተከተልሽ የራስሽን ድንበርና አቋም ባጣሽ ቁጥር የእሱ አክብሮት እየቀነሰ ይመጣል። ምክንያቱም የራስሽ ጠንካራ አቋምና ድንበር የሌለሽ ሴት ስትሆኚ በእሱ አይን ውስጥ ተጽዕኖ የሌለሽ በቀላሉ የምትነዳና ሳቢነቷ የጠፋ ሴት ትሆኛለሽ። አንድ ጨካኝ የስነ ልቦና እውነት ልንገርሽ፣
ወንዶች በራሷ ላይ አቋም የሌላትንና የራሷን ድንበር የማታስከብር ሴት በፍጹም አያከብሯትም። ውሳኔዎችን በእሱ ላይ ብቻ ለማድረግና ድንበርሽን ማስከበር ማለት ተከራካሪ መሆን፣ ኩራተኛ ወይንም ጠባጫሪነት አይደለም። ድንበርሽን ማስከበር ማለት እኔ የራሴ እሴቶች፣ የራሴ መስመሮችና የማይጣሱ ሕጎች አሉኝ ብለሽ በግልጽና በረጋ መንፈስ ማሳወቅ ማለት ነው። የእሱ ሐሳብና አስተያየት ይከበር፣ ነገር ግን የህይወትሽን መሪ ሙሉ በሙሉ በእሱ እጅ አታስረክቢ። እሱ የማይመቸውን ወይንም የማይስማማበትን ነገር ሁሉ ለማስደሰት ብለሽ አትቀበይ። አንቺ የማታምኝበትን ወይንም ድንበርሽን የሚጥስ ነገር ሲመጣ በራስ መተማመንና በረጋ መንፈስ አይሆንም ማለት ልመጂ። አንድ ወንድ እሷ የራሷ ጠንካራ መመሪያና የማይጣስ ድንበር ያላት ሴት ናት፣ የራሷን መስመር አሳልፋ አትሰጥም ብሎ ሲረዳ በአእምሮ ውስጥ ፍጹም የሆነ ፍርሃትና ጥልቅ አክብሮትን ይፈጥራል። አስታውሺ፣ ድንበሯን የምታስከብርንና የራሷ አቋም ያላትን ሴት ወንዶች በፍጹም ሊጫወቱባት አይችሉም። ይልቁንም ድንበሯን አክብረው በክብር ይቀርቧታል። እሱ ባህሪው ሲቀየር፣ ድምፁ ሲቀየር ወይንም ከአንቺ የመራቅ ምልክት ሲያሳይ በውስጥሽ የሚፈጠረው የድንጋጤና የፍርሃት ማዕበል ታወሱሽ? ያለሱ እንዴት እኖራለሁ በሚል ስጋት ተውጠሽ እሱን ላለማጣት ስትይ ያልሆነ ታዛዥነት ስታሳይ ወይንም እያለቀሽ ስታልፊ ስንት ጊዜ ራስሽን አግኝተሻል? የመራቅ ፍርሃቴን ካየ ምን ያክል እንደምወደው ተረድቶ ይበልጥ ይንከባከበኛል ብለሽ አምነሽ ይሆናል። እውነታው ግን የተገላቢጦሽ ነው። አንድ ወንድ እሷ እኔን የማጣት ፍርሃት አለባት፣ ምንም ባደርግ ጥላኛ አትሄድም ብሎ የሚያስብ ከሆነ በሱ ዘንድ ያለሽ ዋጋና አክብሮት በቅጽበት ይወርዳል። የምራቅ ፍርሃት ስታሳይ በገዛ እጅሽ የመደራደር አቅምሽንና ሳቢነትሽን አሳልፈሽ እየሰጠሽው ነው። የምራቅ ፍርሃትን ማስወገድ ማለት እርሱን አትውደጁ ወይንም አትንከባከቢ ማለት አይደለም። የምራቅ ፍርሃትን ማስወገድ ማለት እወድሃለሁ፣ አከብራለሁ፣ ነገር ግን ራሴንና ክብሬን ከማንኛውም ሰው በላይ እወዳለሁ፣ መስመር ካለፍክ ግን ያላንተ ህይወቴ እጅግ ውብና ሙሉ ናት የሚል ጠንካራ የስነ ልቦና አቋም መያዝ ማለት ነው። አንድ ወንድ እሷ እኔን ለማጣት አትፈራም፣ ክብሯ ከተነካ ወይንም ከተናቀች በሩን ዘግታ የመሄድ ሙሉ አቅም አላት ብሎ ሲረዳ ብቻ ነው በአእምሮ ውስጥ ፍርሃት የሚፈጠረው። ቦታሽን እንዲያውቅ ደጋግሞ እንዲያስብሽና እንዲጨነቅ የሚያደርገው ይህ ህግ ነው። እስቲ አስቢው፣ እሱ ድንበርሽን ሲጥስ፣ ትኩረት ሲነፍግሽ ወይንም ያልተገባ ባህሪ ሲያሳይሽ፣ ረጅም የጽሑፍ መልእክት ስትልኪለት፣ ስትከራከሪውና እንደዚህ ካደረክ እለያለሁ እያልሽ በቃላት ብቻ ስታስፈራሪው ስንት ጊዜ ራስሽን አግኝተሻል? በቃላትሽ ብዙ ተናግረሽ ረጅም ድራማ ፈጥረሽ፣ ነገር ግን በተግባር ምንም አይነት ለውጥ ሳታሳይ ያንኑ ያልተገባ ባህሪውን ደጋግመሽ ስትቀበይ አልኖርሽም? ይህ በወንዶች አይን ውስጥ ዋጋሽን ከሚያወርዱትና ትልቅ ስህተቶች አንዱ ነው። ወንዶች ለቃላት፣ ለረጅም ማብራሪያ ወይም ለስሜታዊ ጩኸት ትልቅ ትኩረት አይሰጡም። ወንዶች ትኩረት የሚሰጡትና የሚደነግጡት ለተግባርና ለውጤት ብቻ ነው። አንቺ በቃላት ብቻ ስታስፈራሪውና በተግባር ግን ምንም እርምጃ ሳትወስጂ ስትቀሪ እሱ የሚረዳው ነገር ቢኖር ቃላትሽ ባዶ መሆናቸውን ነው። ስለ ራስሽ ዋጋና ድንበር ብዙ አትናገሪ፣ በተግባር አሳይ። ያልተገባ ባህሪ ሲያሳይ ወይንም መስመር ሲያልፍ ረጅም ውይይት ወይም ክርክር ውስጥ አትግቢ። በረጋ መንፈስ በጸጥታና በተግባር ርቀትሽን ጠብቂ። ትኩረትሽን ቀንሺ። ለጊዜው ከእሱ ገለል በይ። አንድ ወንድ ቃላትሽ ሳይሆን ተግባርሽ መለወጡን ሲያይ የነፈገሽን ትኩረት ለማስመለስ በፍጥነት ይሮጣል። ተግባር ከሺህ ቃላት በላይ የወንዶች ሕሊና ውስጥ ይጮሃል። እስቲ ሕይወትሽን ቆም ብለሽ ተመልከቹ። የመገናኛ ቀናቶቻችሁን ፕሮግራም አንቺው ታመቻቻለሽ። መሄጃ ቦታዎችን አንቺው ትመርጫለሽ። ውይይቶችን አንቺው ትጀምሪያለሽ። እናም የነበሩትን ችግሮቹን ለመፍታት አንቺው ትደክሚያለሽ። እሱ ምንም አይነት ጥረት ሳያደርግ ሁሉንም ነገር የተዘጋጀና ያለምንም ድካም እጁ ላይ እንዲገባ አድርገሽ አታውቂም? ሁሉንም ነገር እኔ ካመቻቸውለትና ካቀለልኩለት ድካሜን ተረድቶ ይበልጥ ያመሰግነኛል ብለሽ አምነሽ ይሆናል። ነገር ግን እውነታው እጅግ አስገራሚ ነው። አንቺ ሁሉንም ነገር ለእሱ ስታመቻቺ የእሱ ጥረትና ድካም ዜሮ ይሆናል። ወንዶች ደግሞ ባልደከሙበትና ኢንቨስት ባላደረጉበት ነገር ላይ በፍጹም ዋጋ አይሰጡም። አንድ ወንድ ለአንቺ ጊዜውን፣ ጉልበቱን፣ ስሜቱንና አእምሮን እንዲሰጥ ክፍተት ፍጠሪለት። ሁሉንም ነገር ግልጽ አታደርጊለት።
እሱ እንዲደውል፣ እሱ ፕሮግራም እንዲያቅድ፣ እሱ ችግሮችን ለመፍታት ጥረት እንዲያደርግ ቦታ ስጪው። አንድ ወንድ ለአንቺ በደከመ ጊዜውንና ጉልበቱን በሰጠ ቁጥር በአይምሮ ውስጥ ለአንቺ ያለው ዋጋና አክብሮት እየጨመረ ይሄዳል። ወንዶች ዋጋ የሚሰጡት ለደከሙበትና ጥረት ላደረጉበት ብቻ ነው። እስኪ ራስሽን ጠይቂ። እሱ ምንም አይነት ጥረት ሳያደርግ ተራ ነገር ሲያደርግልሽ ወይንም እንደውም ትኩረት ነፍጎሽ ባለበት ሁኔታ እሱ ለማስደሰት ብለሽ ያለ ምክንያት አመስግነሽው አድንቀሽውና አሞግሰሽው አታውቂም? ያለምንም ምክንያት የሚሰጥ ሙገሳና አድናቆት በእኛ በወንዶች ዘንድ ዋጋሽን ያወርደዋል እንጂ ተፈላጊ አያደርግሽም። ወንዶች በተፈጥሯቸው አሸናፊ መሆንና በጥረታቸው ዕውቅና ማግኘት ይፈልጋሉ። ነገር ግን ያ ዕውቅናና አድናቆት ዋጋ የሚኖረው ጥረት አድርገው ሲያገኙት ብቻ ነው። አንድ ወንድ የእሱ አድናቆትና ፍቅር በቀላሉ በነፃ የሚታደል ሳይሆን በጥረትና በመልካም ባህሪ የሚገኝ ትልቅ ሽልማት ነው ብሎ ሲረዳ ያንን ሽልማት ለማግኘት ደጋግሞ ይደክማል፣ ጥረትም ያደርጋል። እስኪ የሁሉም ሕጎች መደምደሚያ የሆነውን ይህንን ወሳኝ እውነት አጥብቀሽ ስሚኝ። በማንኛውም ግንኙነት ውስጥ ትልቁ የስነ ልቦና ኃይል ያለው ማን ዘንድ እንደሆነ ታውቂያለሽ? መስመር ሲታለፍና ክብር ሲነካ በሩን ዘግቶ የመሄድ አቅም ያለው ሰው ዘንድ ነው። አንቺ በግንኙነቱ ውስጥ ምንም አይነት በደል፣ ንቀት ወይም ርቀት ቢደርስብሽ ከአስቸጋሪ ግንኙነት የመውጣት አቅም እንደሌለሽ እርሱ ካወቀ በገዛ እጅሽ የራስሽን ዋጋ ሙሉ በሙሉ አጥፍተሻል። የመጨረሻውን የውሳኔ ስልጣን ለራስሽ መስጠት ማለት እወዳለሁ፣ አብሬ መሆን ደስ ይለኛል፣ ነገር ግን ራሴን፣ ሰላሜንና ክብሬን ከማንም ሰው በላይ አስበልጣለሁ፣ ክብር በሚጎድልበት ቦታ ላይ ለሰከንድ ያክል የመቆየት ፍላጎት የለኝም የሚል የማያወላውል የውስጥ ጥንካሬን ማጎልበት ማለት ነው። አንድ ወንድ ሊያጣሽ እንደሚያችል ሲያስብ ሳይሆን በክብርሽ ምክንያት በማንኛውም ጊዜ ሊያጣሽ እንደሚችል ሲረዳ ነው ተፈላጊነትሽ ጣራ የሚነካው። የመሄድ አቅምሽን፣ የራስሽን ክብርና የመጨረሻውን ውሳኔ በእጅሽ ስታረጊ ወንዶች በፍጹም አይጫወቱብሽም። ይልቁንም በፍጹም አክብሮትና ፍርሃት ይንከባከቡሻል። እስካሁን የተነጋገርንባቸው 10 አደገኛ የስነ ልቦና ሕጎች ስታደምጪ በውስጥሽ የነበረው የቆየ ጥያቄና ብዥታ መጋረጃው ተገፎ አልታየሽም? በቀደሙት ግንኙነቶችሽ ውስጥ ራስሽን አሳልፈሽ በመስጠትሽ ፍቅርሽን ያለምንም ገደብ በመቸርሽና ከልክ በላይ ዝግጁ በመሆንሽ ምክንያት ያጣሽው እውነተኛ ዋጋሽንና ክብርሽን እንደነበር ተረድተሻል። አንድ ነገር አጥብቀሽ እንድታስቢበት ፈልጋለሁ። እውነተኛ ፍቅር ማለት ራስን ማጣት፣ የሌላ ሰው ጥላ መሆን ወይንም ሰውን ላለማጣት ብሎ ሕሊናን አሳልፎ መስጠት አይደለም። ከዚህ ቪዲዮ በኋላ እነዚህን 10 ሕጎች በሕይወትሽ ውስጥ መተግበር ስትጀምሪ ወንዱን ለማታለል እሱ ላይ ድራማ ለመስራት ወይንም ሰውን ለማሳደድ እንደሆነ አታስቢ። ይልቁንም በገዛ እጅሽ ጥለሹ የነበረውን የራስሽን ዋጋ፣ ስብዕናሽንና ድንበርሽን በኩራት እየመለሽ እንደሆነ ተረጂ። አንድን ወንድ በፍቅር ለማንበርከክ የምትሮጥ ሴት ሁልጊዜም ተሸናፊ ናት። ራሷን የምታከብር የራሷን ብርሃን የምታበራና ድንበሯን የማታስደፍር ብልህ ሴት ግን ሳታስበው ለወንዶች ትልቅ ማግኔትና ክብር የሚሰጣት ተፈላጊ ሴት ትሆናለች። ይህ ቪዲዮ ካስተማረሽና እውነተኛ ዋጋሽን እንድታውቂ ካደረገሽ እንዲሁም ወደፊት በሕይወትሽ ውስጥ ማንም ሰው እንዲጫወትብሽ የማትፈልጊ ከሆነ አሁን ይህንን ቻናል ሰብስክራይብ አድርጊ። ምክንያቱም በዚህ ቻናል ላይ የምናነሳቸው ሚስጥራዊ የስነ ልቦና እውነቶች፣ አስተሳሰብሽን የሚቀይሩ ጥበቦችና አይምሮሽን የሚገነቡ ትምህርቶች ገና አላለቁም። ወደፊት የሚለቀቁት ቪዲዮዎች ሕይወትሽን ሙሉ በሙሉ የሚቀይሩ ናቸው። ቪዲዮ ከተመቸሽ ላይክ በማድረግና ለምትወጃቸው ሴት ጓደኞችሽ በማጋራት የብርሃኑ አካል ሁኚ። እስከሚቀጥለው ሕይወት ቀያሪ አስገራሚ ቪዲዮ እስክንገናኝ ቸር ያቆየን።